ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በዛሬው ቪዲዮ የወርቅ ዋጋ ይዤላችሁ መጥቻለሁ። እንዲሁም ደግሞ የብዙዎቻችሁ ጥያቄ 21 ካራት በምን ልናቅ እንችላለን? ብዙዎቻችሁ መለየት ይከብዳል፣ ከባድ ነው፣ እንዴት ልናቅ እንችላለን የምትሉ ሰዎች አላችሁ እና እሱንም በቀላል መንገድ እንዴት እንደምትለዩ ነግራችኋለሁ ማለት ነው። እና ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ወደ ዋጋው ስንሄድ የባህሬን 21 ካራት ጥርት ያለ በሪያድ 340 ሪያል ነው። 1 ግራም ማለት ነው። 340 ሪያል 1 ግራም እንደዚያ ነው ማለት ነው ለዛሬው። እና በጣም ከሚባለው በላይ ቀንሷል። አሁን ላይ መግዛት የምትፈልጉ ሰዎች ብትገዙ ተመራጭ ነው፣ ቀንሷል። ግን እንደዚህ መግዛት ስታስቡ ወርቅ 21 ካራት ካልሆነ ቢቀርባችሁ ይሻላል። አርቲፊሻል እንዲሁ ዝም ብላችሁ እንትን ብትሉ ይሻላል እና ሲኖራችሁ ደህና ነገር ግዙ ማለት ነው። እና ደግሞ ብዙዎቻችሁ ለጣት የምትገዙት አሁን 2 ግራም ምናምን የምትገዙ አላችሁ። ነገር ግን እንደሱ ከምታደርጉ 2 ግራም 3 ግራም ዝም ብሎ ሁሌም ለምትጠቀሙት ማለትም ብዙ ጊዜ ቤትም ሆነ ምን የሚወዱ ሰዎች አሉ ዝም ብሎ ለመጠቀም ማለት ነው። እንደዛ ከሆነ 3 ግራም በቂ ነው። ነገር ግን እንደዚህ ለፕሮግራም ምናምን ስትወጡ ምናምን ለምትጠቀሙ ከሆነ 4 ግራም ከሚባሉ በላይ አሪፍ ነው። መጠነኛ በጣም ቀለል ያለ ያልተጋነነ ከሚባሉ በላይ አሪፍ ነው ማለት ነው። እና ደግሞ ሀብልም እንዲሁ ቀለል ያለ አለ። ማለትም በጣም ብዙ ጊዜ ብዛት የምታዘወትሩ ሰዎች አላችሁ። ዝም ብሎ የምትጠቀሙ ከሆነ ቀለል ያለ ማለትም ግራሙ ያልተካበደ ብትጠቀሙ ተመራጭ ነው። ነገር ግን እንደዚህ ለፕሮግራም ምናምን ስትገዙ ያንን የምትገዙ ከሆነ ከገዛችሁ አይቀር ደህና ነገር ግዙ። 24 ግራም ከሚባለው በላይ በጣም የሚያምራል። ማለትም አጫዋቹ 12 ግራም እንዲሁም ደግሞ ሰንሰለቱ ሀብሉ 12 ግራም ማለት ነው። እና 24 ግራም ከሚባሉ በላይ በጣም የሚያምራል። እና ስትገዙ ደግሞ እንዴት እናውቀዋለን የምትሉት 21 ካራቱን ከላይ በደንብ መጀመሪያ ተመልከቱት። በደቃቁ የተጻፈ ከላይ 21 ካራት የሚላለው እና ከላይ እሱን ካያችሁ በቃ ሌላ ምንም ማረጋገጫ ያስፈልገውም ማለት ነው። ነገር ግን በደንብ ቼክ አድርጉት። ማለት የሚጽፉት በጣም በደቃቁ ነው እና እሱን በደቃቁ 21 ካራት የሚለውን ካገኛችሁ እሱ ትክክለኛው ነው ማለት ነው። እና እሱን ማየት በቂ ነው። ምንም እንትን የሚል ነገር የለውም። ሌላው ሳልነግራችሁ ማለፍ የማልፈልገው በዚህ አጋጣሚ ወርቅ ስትገዙ ያለ ደረሰኝ አትግዙ። ደረሰኝ ከሌለው በጣም ከባድ ነው የሚሆንባችሁ። እንሽጥ ብትሉ እንኳን አትችሉም እና ደረሰኝ ተቀበሉ። ያለ ደረሰኝ አትግዙ። ሌላው ጥያቄ ደግሞ ምንድነው የጋብቻ ስንት ግራም ይበቃል፣ በስንት ግራም በቂ ነው የምትሉ በጣም ብዙ ሰዎች አላችሁ። እናም የጋብቻ ቀለበት መግዛት የፈለጋችሁ 2 ግራም በቂ ነው ከሚባለው በላይ ማለት ነው። ለጋብቻ ቀለበት 2 ግራም ይበቃል። በኢትዮጵያ 10 ሺህ ብር ነው ግራም 10 ሺህ ብር ነው የጋብቻ ቀለበት። እንዲሁም ደግሞ ብራዝሌት መግዛት ለምትፈልጉም እንዲሁ በኢትዮጵያ ግራም 12,000 ብራዝሌት ግራም 12,000 ብር ነው። ሌላኛው ደግሞ ሀብል ተመሳሳይ ነው ግራም 10 ሺህ ብር። ነገር ግን ትክክል አይመጣም፣ ማለትም ይቀላቀሉበታል። ኢትዮጵያ መግዛት ነው ተመራጭ ነው ብዬ አላስብም። እንደኔ ኢትዮጵያ ለምትኖሩ ወርቅ መግዛት ለምትፈልጉ ከቻላችሁ ውጭ የሚኖር ሰው ካላችሁ እንዲሁ ገዝተው እንዲልኩላችሁ ብታደርጉ፣ ካልሆነ ደግሞ ቢቀርባችሁ ነው የሚሻለው። ማለትም እውቀቱ ያለው ሰው ካልሆነ በጣም መለየት የሚችል ሰው ካልሆነ ከባድ ነው። በዛ ላይ ሀብል ምናምን ከሆነ ግራሙም ትንሽ ስለሚጨምር ዋጋውም ጭማሪ ስለሆነ ማለት ነው። እና እንደዛ ከገዛችሁ አይቀር ደህና ነገር ለመግዛት ስትሉ የሚያውቅ ሰው እንትን ብላችሁ ካልሆነ በስተቀር ቢቀርባችሁ ይሻላል። ማለትም ይቀላቀሉበታል። ግን ዋጋው ለማንኛውም ግራም 10 ሺህ ብር ነው። የጋብቻ ቀለበት ግራም 10 ሺህ ብር፣ ብራዝሌት 12,000 እንዲሁም ሀብል 10 ሺህ ብር ነው። ያው ኢትዮጵያ ለምትኖሩ ማለት ነው። እንዲሁም ደግሞ ጅዳ ለምትኖሩ የጅዳዎችም እንዲሁ በሪያድ 340 ከመጣ በጅዳ ስንት ይመጣል የምትሉ ብዙ የምትጠይቁ ሰዎች አላችሁ። እንዲሁም በጅዳ የሚሆነው 400 ሪያል ነው።
ግራም 400 ሪያል ማለት ነው። እናም ከቻላችሁ የምታውቁ ከሆናችሁ ጥሩ ነው። የማታውቁ ከሆናችሁ ግን የሚያውቅ ሰው ጠይቃችሁ ብትገዙ አሪፍ ነው። ማለትም ወርቅ ከጥቅሙ ጉዳቱን የሚያመዝነው ለምን መሰላችሁ? ጥራቱን እናንተ የማታውቁ ከሆነ ዝም ብላችሁ ገዝታችሁ በኋላ ላይ እንሽጠው ብትሉም ለእናንተ ለመጠቀም በጣም ብዙ ወጪ ስለምታወጡበት ያከስራችኋል። እንዲሁ ቀላል ነገር ቢሆን ችግር የለውም ምናምን ትሉ ነበር። ነገር ግን የሚወጣው ወጭም ትንሽ በዛ ያለ ስለሆነ የሚያውቅ ሰው ብላችሁ ግዙ። እናንተ የማታውቁት ከሆነ ማለት ነው። የሚያውቅ ሰው አጠያይቃችሁ እንዲሁ ዋጋም ከአንድ ቦታ ብቻ ሳይሆን በጣም ብዙ ቦታዎች የተሻለ ነው የምትሉትን አጠያይቃችሁ ደግሞ ከቻላችሁ የባህሬን ሌላው ምንም አይልም። የባህሬን ወርቅ ካገኛችሁ ውጭ የምትኖርበት ላይ የባህሬን 21 ካራት 18 ካራት ምናምን አትግዙ። ቢቀርባችሁ ይሻላል። ማለትም በኋላ ላይ ራሱ ለሆነ ነገር ፈልጋችሁት እንሽጥ ብትሉ ስለማይሸጥላችሁ ማለት ነው። መቼም ብዙዎቻችን ወርቅ የምንገዛው ሁሉም ለማጌጥ ሳይሆን በኋላ ላይ ራሱ የሆነ ነገር ቢፈጠር እንድንሸጠው ምናምን የሚለውን ሀሳብ ይሸጣል ምናምን አያከስርም በሚለው ስለሆነ በዛ ሀሳቤ ስለሆነ ማለት ነው። እና በኋላ ላይ እንሽጠው ብትሉ እንኳን አልሸጥ ካለ በጣም ስለሚያናድድ ለእናንተ ስለሚያጎዳችሁ መጀመሪያ ስትገዙ ሁሉንም ነገር አጣርታችሁ ግዙ። 21 ካራት መሆኑን እርግጠኛ ሆናችሁ እንዲሁም ደግሞ የባህሬን መሆኑንም አጣርታችሁ ሁሉንም ነገር ቼክ አድርጋችሁ መግዛት። ደረሰኝም ይዛችሁ ማለት ነው። ግን ዝም ብላችሁ እንዳገኛችሁት ከገዛችሁት በኋላ ላይ እንኳን የሆነ ነገር አስፈልጋችሁ እንሽጠው ብትሉ አይሸጥም። ለእናንተም ያልሆነ ነገር ከማድረግ መጀመሪያ አጣርታችሁ አሪፍ ነገር ብትገዙ ተመራጭ ነው። ብሩ ቢጨምር ይሻላል። ያልሆነ ነገር ከመግዛት ብሩ ቢጨምርም አንዴ ነው፣ ችግር የለውም። በኋላ ላይ እንሽጠው ብትሉም ችግር የለውም፣ ያወጣዋል መልሶ ማለት ነው። እና ወዶች ዝም ብላችሁ ከማለት መጀመሪያ አጣርታችሁ መግዛቱ የተሻለ ነው። ወይንም እንደኔ ለማንኛውም እንደዚህ አይነት ጠቃሚ መረጃ እንድታገኙ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። እና ሌላ ሀገር እንድሰራላችሁ የምትፈልጉት ካለም እንዲሁ ኮሜንት ላይ አሳውቁኝ። በቀጣይ